በ2026 ቴክኖሎጂ እየተቀየረ አይደለም፣ ዓለምን እየቀየራን ነው። ጥያቄው ግን አንተ በዚህ ለውጥ ውስጥ ተጠቃሚ ነህ ወይስ ተመልካች? እንኳን ወደ ሊዮ ሚዲያ ላብ በሰላም መጣችሁ። የቴክኖሎጂ ውጤቶችን ወደ ኦንላይን ቢዝነስ ስኬት የምንቀይርበት የእርስዎ የላብራቶሪ ምርጫ። ከአርቲፊሻል ኢንተለጀንስ እስከ አዳዲስ የኦንላይን ገቢ ምንጮች፣ ውስብስብ የሆኑ የቴክኖሎጂ መረጃዎችን ቀላልና ወደ ገንዘብ የሚቀይሩ ቢዝነሶች አድርገን እናቀርባለን። ለዲጂታል ነፃነትዎ ዝግጁ ከሆኑ ሰብስክራይብ ያድርጉና ጉዟችንን እንጀምር። ሊዮ ሚዲያ ላብ፣ ስልጣኔ ለስኬት። ዛሬ ዩቲዩብ ሞኔታይዝ የሚደረግ የዩቲዩብ ቻናል እንዴት እንደምንከፍት ከመጀመሪያው ስቴፕ ጀምሬ አሳያችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ዩቲዩብ ቻናሉን ክሬት ማድረግ እንጀምራለን። በመጀመሪያ ደረጃ ምንድነው የምናደርገው? እዚህ ጋር ያለውን የቀድሞውን ፕሮፋይል ወይም ሊዮ ሚዲያ ላብ የሚለውን ሎግ አውት እንልና አዲስ አካውንት ክሬት እናደርጋለን ማለት ነው። ሳይን አውት ነው ሳይን አውት እንለዋለን። ከዛ አዲስ ኢሜል አካውንት ክሬት አድርገናል። ከዛ አዲስ አካውንት ኢሜል አካውንት ክሬት ማድረግ ግዴታ ስለሆነ ማለት ነው። ኢሜል እንዴት እንደሚከፈት የማታውቁ ካላችሁ ኮሜንት ላይ አሳውቁኝ። አንድ ቪዲዮ እሰራላችኋለሁ። ወይም በጣም ብዙ ስለ ኢሜል አከፋፈት በጣም ብዙ ቪዲዮዎች ስላሉ ዩቲዩብ ላይ እየገባችሁ ማየት ትችላላችሁ። ለዛሬ እንዴት ይሄን ዩቲዩብ ሞኔታይዝ የሚደረግ ዩቲዩብ ወይም ገንዘብ የሚሰራ ወይም ሊሰራ የሚችል ዩቲዩብ እንዴት መክፈት እንደምንችል ስቴፕ ባይ ስቴፕ በደንብ አሳያችኋለሁ። በደንብ መከታተላችሁን ቀጥሉ። ቴንክ ዩ። እሺ፣ በደንብ አሁን ሳይን አውት አድርጎልናል። ሳይን አውት አድርጓል። ስለዚህ አዲስ ክሬት ባደረግነው ኢሜል አካውንት ሳይን ኢን እንለዋለን። ወይም በአዲሱ ኢሜላችን ኢሜል አካውንት ሳይን ኢን እንለዋለን። እኔ ክሬት ያደረኩት ለዚህ ለዚህ ክሬት ያደረኩት አንድ ኢሜል አካውንት አለ፣ በሱ ሎጊን ባለው ማለት ነው። እዚህ ጋር ምንድነው የምናደርገው? አዲስ ስለሆነ ዩዝ አናዘር አካውንት እንለዋለን። አናዘር አካውንት ላይ ከዚህ በፊት ያሉት ብርሃን አማረ፣ እነዚህ ከዚህ በፊት የከፈትኩባቸው። እሺ፣ ኢሜል አካውንት ላስገባ። አማረ ብርሃን 11@gmail.com ነው .com ነው። ከዛ ኔክስት ነው የምንለው። በደንብ ነው ማሳያችሁ፣ ስቴፕ ባይ ስቴፕ ስለማሳያችሁ በደንብ ተረጋግታችሁ ተከታተሉኝና ገንዘብ የሚሰራ ምርጥ ዩቲዩብ አካውንት ክፈቱ። ፓስወርድ አስገባለሁ። እሺ፣ ፓስወርድ አስገብቻለሁ። ኔክስት እለዋለሁ። እሺ፣ ሴት ሆም ሲቲ ነው የሚለኝ። ኖርማሊ ፓስወርዱን ሴቭ አድርገው። እሺ፣ አዲስ አበባ ነው። አዲስ አበባ እለዋለሁ። እዚህ ጋር መጣልኝ። ከዚህ በፊት ስለገባሁ ነው አዲስ አበባ። ኦኬ፣ እዛን ሴቭ አድርገዋለሁ። እንደዚህ አድርጎ አመጥቶልኛል ማለት ነው። ስለዚህ ምንድነው የማደርገው? ቀጣይ ፕሮፋይሉን ኋላ መምራት ስለምንችል እስኪፕ እለዋለሁ። ቀጥታ ወደ ዲስፕሌይ እንወስደው ማለት ነው። ኦኬ፣ እንደዚህ አመጥቶልኛል። አሁን ምንድነው የማደርገው? እዚህ ጋር ፕሮፋይሉ ላይ ኤል የምትለው እሷን አንዴ ክሊክ አድርጋታለሁ። አንዴ ክሊክ ካደረኳት በኋላ ክሬት ኤ ቻናል ይላል። ክሬት ኤ ቻናል እለዋለሁ። ክሬት ኤ ቻናል ነው የምለው። ከዛ እዚህ ጋር ምን ይለኛል? ሊዮ ሚዲያ ነው የሚለው። ሊዮ ሚዲያ ሳይሆን መክፈት የምፈልገው ምንድነው ያዘጋጀሁትም ኪንግ ቴዎድሮስ የሚል ነው። ቴዎድሮስ ሞቲቬሽን፣ ኪንግ ቴዎድሮስ ሞቲቬሽን ብየዋለሁ። በዚህ ጋር ዩዘር ኔም አምጥቶልኛል። ይሄን መጠቀም ስለምችል ከዛ ሴት ፕሮፋይል ፒክቸር ይለኛል። እሺ፣ ሴት ላድርግለት ያዘጋጀው ስላለ እሱን አስገባለሁ። ኦኬ፣ እንደዚህ አድርጎልኛል። ደን እለዋለሁ። ደን ፕሮፋይል ፒክቸሩ በስርዓት ሴት ተደርጓል። አሁን ፕሮፋይል ፒክቸር አስገብተናል፣ ስም አስገብተናል፣ ሃንድል አስገብተናል። ሃንድል የምንያዝች ማንኛውም ሰው ሰርች ሲያደርግ እኛን የሚያገኝበት ዩዘር ኔም ማለት ነው። ስለዚህ ምንድነው ክሬት ቻናል እለዋለሁ። ቻናሉን ክሬት አደረግን ማለት ነው። እሺ፣ እንደምታዩት እዚህ ጋር እንደዚህ አመጥቶልናል። ቻናሉ ክሬት ተደርጓል። ኪንግ ቴዎድሮስ ሞቲቬሽን የሚል ቻናል ክሬት አድርገናል ማለት ነው። አሁን እንደምናደርገው ፕሮፋይሉ ላይ እንሄድና እዚህ ጋር ኮርነር ላይ ያለችው ፕሮፋይል አንዴ ክሊክ እናደርጋታለን። ከዛ ዩቲዩብ ስቱዲዮ የሚላለ ሁሉ ነገር የምናስተካክለው እዚህ ጋር ነው። ዩቲዩብ ስቱዲዮ ውስጥ በቀጥታ እንገባለን ማለት ነው። እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ይለናል። እኛ ምንድነው የምናደርገው? ኮንቲኒው እንለውና ፊት ላይ ያለው ወደዚህ ያስገባናል። አሁን ከዛ በኋላ ምንድነው የምናደርገው? ይሄ እዚህ ጋር የዶላር ምልክት አለች። የዶላር ምልክቷን አንዴ እንነካታለን። ኢትዮጵያ ላይ ገንዘቡ ይሰራል አይሰራም የሚለውን አንዴ ቼክ እናደርጋለን። እዚህ ጋር ሲወርታች ዝቅ አድርገን እንየው። እዚህ ጋር ሞኔታይዜሽን ሎኬሽን ኖት አቬይላብል ነው። ሎኬሽን አለ። ሞኔታይዜሽኑ በእናንተ ባላችሁበት አካባቢ አይሰራም ነው የሚለው። ሎኬሽን አፕዴት ማድረግ አለብን። እዚህ ጋር አፕዴት የሚለውን እንነካለን።
ከዛ ሰሌክት ካንትሪ የምትላለች ካንትሪ እንመርጣለን። እኛ ማንን ብናደርገው ይሻላል? ዩናይትድ ስቴትስ ብናደርገው እዛ ስለሚሰራ ችግር የለውም። ዩናይትድ ስቴትስ እንመርጣለን። ዩናይትድ ኪንግደም ዩናይትድ ስቴትስ እንመርጣለን። ከዛ እዚህ ጋር ኪወርድ ነው ሰው ሰርች ሲያደርግ እንዲያገኘው ኪወርድ ማምጣት አለብን። ስለዚህ ኪወርድ ደግሞ በጣም በቀላሉ ቻት ጂፒቲ ላይ ሄደን ኪወርዶችን መጠቀም እንችላለን ማለት ነው። ሁሉንም ሰሌክት ዘን ኮፒ ነው የምናደርገው። ኮፒ አድርገን እዛው ላይ እንወስደዋለን። እዚህ ጋር ኪወርድስ የሚለው ላይ ፔስት እናደርጋቸዋለን። ቀይ አብርቶብናል። ለምን? እዚህ ጋር ስለበዛ ነው። ቀይ አበራው እስኪያጠፋ ድረስ እኛ ምን እናደርጋለን? እናጠፋዋለን ማለት ነው። ስለዚህ እነዚህ እናጠፋቸው 542 ነው። አንድ ብናጠፋ ይቀራል ብዬ አስባለሁ። አንድ ታውን እናጠፋሽ ሊደርሺፕ ፕሪንሲፕል ማንኛውም ብናጠፋ ይሻላል። ላዮን ኦፍ ኢትዮጵያ እቺን እናጥፋትሽ። ከዛ አዩ ሴቭ አድርጓለን። ሴቭ እናደርገዋለን ማለት ነው። ከዛ እንደምታዩት አሁን እዚህ ጋር አዩ አሁን ከፈተልን ዩናይትድ ስቴትስ አለ ሁሉ ነገር አስተካከለልን ማለት ነው። ከዛ በኋላ ምንድነው የምናደርገው? እኛ እዚህ ጋር ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ እንገባና ቻናልስ የምትላለች ቻናል የምትለውን አንዴ እንነካለን። ከዛ ፊውቸር ኤሊጂቢሊቲ የምትለውን እጅ ክሊክ እናደርጋለን። ስታንዳርድ ፊውቸሩ ኢናብል ነው። ስለዚህ ምንድነው እኛ ኢናብል እናደርገው? ኢንተርሚዲየት ፊውቸሮችን ኢናብል እናደርጋለን። ይሄ ደግሞ ምንድነው ቁጥራችንን ቫሪፋይ እንድናደርግ ማለት ነው። ሶ ቫሪፋይ እናድርግ። ቁጥራችንን ቫሪፋይ ማድረግ አለብን። እሱን ቫሪፋይ እናደርጋለን። ፎን ነምበራችንን ቫሪፋይ እናደርገው። ከዛ እዚህ ጋር ምንድነው የምናደርገው? በኢትዮጵያ እዚህ ጋር ሴሌክት ካንትሪ የሚለውን ኢትዮጵያ እናደርገው። ምክንያቱም ኢትዮጵያ የምናደርገው ችግር ስለማያመጣብን ቁጥራችንን በዛው ስለሆነ የሚልክልን ኢትዮጵያ የምትለውን ሴሌክት እናደርጋለን። እዚህ ጋር እንመርጣለን። ኢትዮጵያ እዚህ ጋር ኢትዮጵያ እንላለን። ከዛ ስልክ ቁጥር እናስገባለን 09 ከዛ ኔክስት እንለዋለን። ኮድ ይልክልናል። ያችን ኮድ መልሰን እናስገባለን ማለት ነው። ከዛ ሰብሚት ነው የምንለው። ፎን ነምበር ቬሪፋይድ አለ። በጣም ጥሩ። ስለዚህ ተመልሰን እዚህ ሞኔታይዜሽን ውስጥ እንገባና አሁን ስልክ ቁጥር አስገብተናል። ሀገር ቀይረናል። ዩናይትድ ስቴትስ አድርገናል። ስለዚህ አካውንታችን ገንዘብ ለመቀበል ወይም ዶላር ለመስራት ዝግጁ ነው ማለት ነው። ከዛ ክሎዝ ብለን እንወጣለን። መጀመሪያ ቼክ እናድርገው እስኪ ኢናብል ሆኖልና ከዛ ጨረስን። ከ15 ቪዲዮ በላይ ከ15 ሚኒት ቪዲዮ በላይ መልቀቅ እንችላለን። ቀጣይ ምንድነው የምንሄደው? ከስተማይዜሽን ውስጥ ነው የምንገባው። ከስተማይዝ ለማድረግ አካውንታችንን ከስተማይዜሽን እንገባለን። ከዛ ያው ባነር አፕሎድ ማድረግ አለብን። ስለዚህ ያዘጋጀነው ባነር አለ፣ እሱን አፕሎድ እናደርጋለን። እዚህ ጋር ይሄው ባነር አለ፣ እሱን ባነር ሆፕ እንለዋለሁ። ማስተካከል ያስገባልኛል ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ እና የምንለው ደን እንለዋለን። ከዛ ምንድነው የምናደርገው? ፐብሊሽ ነው የምናደርገው። እዚህ ጋር ፐብሊሽ እናደርገዋለን። ጨረስን ማለት ነው። ፐብሊሽ አድርገን ጨረስን። አሁን አካውንታችን ምን ሆኗል ማለት ነው? ቬሪፋይድ የተደረገ ሞኔታይዝ ሊደረግ የሚችል የዩቲዩብ ቻናል ከፈትን ማለት ነው።